ምላሳችንን ደግሞ እንቆጥበው በብዛት ካምፓስ ላይ ሙድ የሚባል ነገር አለ የለም? ሙድ የሚባል ነገር አለ የለም? ወንድሞቼ መልሱልኝ እንጂ ለምፋራ ታደርጉልኛላችሁ። አለ የለም? አለ። የሰው ልጅ የራሱ ወንጀል ይበቃዋል። የራሱ ወንጀል ይበቃው። የእያንዳንዳችን የግለሰብ እሱ ይበቃናል። ሰው ሲያልፍ ሹፋዚችን እህታችንም ትመጣለች። የሆነ ወንድ ለምሳሌ አሰላሙ አለይኩም ምናምን ለትዳር ፈልጌሽ ነበር ብሎ ይጠይቃታል። ለምንድን ነው የፈለጋት? ለትዳር መጠየቅ መብቱ ነው። እምቢ ማለትም ሙሉ ለሙሉ መብት አላት። ሌላ ትርፍ ቃል ግን መናገር ከሷ አይጠበቅም። ምን ትላለች? ደፋር ምን አለች ተብላችኋል እንዴ? ሳቃችሁ። አይባልም፣ ነውር ነው። እሷ አይደለችም ራሷን የሰራችው። ማን የቀረጸን? ሁላችንም አላህ ነው። የሁላችንም ቅርጽ አስመልክቶ ምን አለ? ለቀድ ኸለቅነል ኢንሳነ ፊ አሕሰኒ ተቅዊም። የሰው ልጅ በጠቅላላ በአማረ ሁኔታ ነው የፈጠርኩት አለ። ጥቁሩንም ቀዩንም ሁሉን አጭሩንም ረጅሙንም ሁሉንም በአማረ ሁኔታ ነው የፈጠርኩት አለ። ፍጥረት ላይ አይደለም ችግሩ፣ ግን ቴስት ተሰጥቶናል። ወንድ ሆኖ የጠየቀችውን ሁሉ ይቀበላት እንጂ አይባልም። መብቱ ነው። እሱም ምን ማድረግ አልቀበልም ማለት መብቱ ነው። ነብዩ ሰለላሁ ዐለይሂ ወሰለም ዘንድ አንድ ሴት መጣች። ራሴን ለርሶ ጀባብያለሁ አለች። ከላይ እስከታች አንድ ያዩዋትና እዛው አጎንብሰው ቀሩ። ምን ማለት ነው? መልሳቸው እምቢ ነው ማለት ነው። ትርፍ ቃል ግን ተናገሩ። እሷ እኮ ገብቶላታል ምናምን በጣም በኃይለኛው እኮ ምናምን ሚል ተናገሩ። በዚህ ዘመን ይባላል አይባልም? እሺ አላላትም ወንዱ። እሺ እኮ አላላትም፣ ግን ጀብድ ይመስለዋል። እንትና እኮ ጠይቃኝ ምናምን በደብዳቤ ጽፋልኝ ከዛ እንደዚህ ብሎ ምናምን የሆነ ኬጂ ጭንቅላት የሆኑ ወንዶችም አሉ። ዩኒቨርሲቲ ነውና ያላችሁ ትደጉ አይባልም። ለአንዱ ያልሆነ ለማን ይሆናል? ለሌላው ይሆናል። ነብዩ ሰለላሁ ዐለይሂ ወሰለም እዛ ከተሰበሰቡት ሱሐባ ውስጥ አንዱ ምን አላቸው? ለኔ ዳሩልኝ አላቸው። ለእርሶ ካልሆነች ለኔ ትሆናለች። ምን ትሰጣታለህ አሉት። እንዲህ ይመችሻል ጠቅ። ለአንዱ ያልሆነ ለማን ይሆናል? ለሌላው ይሆናል። ከአፋችን ግን ሰው ላይ ሙድ የሚባልን ነገር ሰውን መናቅ አካሄዱን ራሱ እስቲ ወይኔ አረ ስግጥና ምናምን አረ ጫማ ምናምን ለአንተ ስኒከር አባት ለምሳሌ ገዝቶል ወጥቶልሃል። ስኒከር ወጥቶልሃል ለአንተ ቴስት ስለሆነ ማለት ነው። አንድ ሰው ግን እድሜ ልኩን ስኒከር ሳያገኝ ኖሮ በሱፍ ላይ ስኒከር ቢለብስ ማን ነው ይሄ ሰው የሰገጤ ነው ያለው? ከተመቸው መልበስ መብቱ ነው አይደለም? መብቱ ነው አይደለም? ኮቱን እንደ ጫማ ይልበሰው እንጂ ስለማያራምድ ማለት ነው። አረን ወንድሞቼ ይብቃሽ። አያኩሙላህ